ሰላም እንደምሰነበታችሁ ውድ የኢትዮ ቁም ነገር ቻናል ቤተሰቦች የአክብሮት ሰላምታችን በያላችሁበት ይድረስ እያልን እስራኤልና አሜሪካ በጥምረት በመሆን በኢራን ላይ ስለከፈቱት ጥቃት አጫጭር ዘገባዎችን ይዘንላችሁ ቀርበናል። እስከ ፍጻሜው አብራችሁ እንድትቆዩ እንጋብዛለን። ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን እንድትጫኑ እንጠይቃለን። እስራኤልና አሜሪካ በጥምረት በኢራን ላይ የአየር ጥቃት መክፈታቸውን ገለጹ። እስራኤል ከአሜሪካ ጋር በመተባበር በኢራን ዋና ከተማ ቴሄራንና በተለያዩ የአገሪቱ ክፍሎች ላይ ሰፊና ተከታታይ የአየር ጥቃት መጀመሯን አስታውቃለች። በቴሄራን ከተማ ከፍተኛ ፍንዳታ ድምጾች እየተሰሙ ሲሆን ጥቃቱ የኢራንን የደህንነት መዋቅር ሙሉ ለሙሉ ለማፈራረስ ያለመ መሆኑን አንድ የአሜሪካ ባለሥልጣን ለአልጀዚራ ገልጸዋል። እስካሁን ባለው መረጃ የኢራን ፕሬዝዳንት መሱድ ፔዜሽኪያን መኖሪያ ቤትና የደህንነት ዋና መስሪያ ቤትን ጨምሮ በ30 የተለያዩ ኢላማዎች ላይ ጥቃት መፈጸሙን የእስራኤል መገናኛ ብዙሃን ዘግበዋል። የእስራኤል የደህንነት ባለሥልጣናት እንደገለጹት ጥቃቱ የኢራን ፕሬዝዳንትን ጨምሮ መላው የኢራንን አገዛዝ ኢላማ ያደረገ ሲሆን የአገሪቱ የበላይ መሪ አያቶላ አሊ ካሚኒ ከቴሄራን ወጥተው ደህንነቱ ወደ ተጠበቀ ስፍራ እንዲዘዋወሩ መደረጉን ነው የተነገረው። የእስራኤል መረጃዎች እንደሚጠቁሙት በፕሬዝዳንት ፔዜሽኪያን ላይ የግድያ ሙከራ የተከናወነ ሲሆን ጥቃቱ በቀን መካሄዱ የኢራንን መከላከያ ክፉኛ አስደንግጦታል። እስራኤል ለሚቀጥሉት 4 ቀናት የሚቆይ ከፍተኛ የጋራ ጥቃት ለማካሄድ ዝግጅቷን ማጠናቀቋን የገለጸች ሲሆን ከጥቃቱ በኋላ ቴሄራን የቀድሞ መልኳን አትይዝም ስትል አስጠንቅቃለች። በሌላ በኩል የእስራኤል የስለላ ተቋም ሞሳድ በፋርስ ቋንቋ ባስተላለፈው መልእክት ኢራናውያን የገዛ አገራቸውን አገዛዝ ለመታገል በሚያደርጉት ጥረት ብቻቸውን እንዳልሆኑ ገልጾ ፎቶዎችንና ቪዲዮዎችን በማጋራት እንዲተባበሩ ጥሪ አቅርበዋል። ኒውዮርክ ታይምስ የአሜሪካ ባለሥልጣናትን ጠቅሶ እንደዘገበው የአሁኑ ጥቃት ካለፈው ሰኔ ወር ጥቃት እጅግ የሰፋና ጠንካራ እንደሚሆን ይጠበቃል። ይህ ድንገተኛ ጦርነት የተቀሰቀሰው በጄኔቫ ይካሄድ የነበረው የኒውክሌር ድርድር መጠናቀቁን በተገለጸ በሰዓታት ልዩነት ውስጥ ነው። ኢራን የተፈጸመባትን ጥቃት ተከትሎ ብርቱ የአጸፋ እርምጃ ለመውሰድ እየተዘጋጀች መሆኑን አንድ ስማቸው ያልተገለጸ የኢራን ባለሥልጣን ለሮይተርስ የዜና ምንጭ ገልጸዋል። የኢራን አጸፋ እጅግ ከፍተኛና ብርቱ እንደሚሆን ባለሥልጣኑ አስታውቀዋል። እስራኤል በበኩሏ ከኢራን የአጸፋ ጥቃት ሊሰነዘር እንደሚችል በመግለጽ ዜጎቿን አስጠንቅቃ የአየር ክልሏን መዝጋቷን ገልጻለች። አሜሪካ ኢራን ላይ በተፈጸመው ጥቃት ተሳታፊ እንደሆነች ፕሬዚዳንት ዶናልድ ትራምፕ አረጋግጠዋል። ትራምፕ በመግለጫቸው እንደገለጹት የዚህ ወታደራዊ እርምጃ ዋና ግብ የአሜሪካን ሕዝብ ከጥቃት መከላከልና ከኢራን አገዛዝ የሚመጣውን አይቀሬ አደጋ ማስወገድ ነው ብለዋል። ኢራን የኒውክሌር መርሃ ግብሯን እንደገና ለመገንባት መሞከሯና አሜሪካን ሊመቱ የሚችሉ የረጅም ርቀት ሚሳኤሎችን እያበለጸገች መሆኗን ለጥቃቱ በምክንያትነት ተጠቅሷል። ትራምፕ መግለጫቸው ላይ ጠንከር ያለ አቋም በማንጸባረቅ የጥቃቱ አንዱ ግብ የኢራንን አገዛዝ ማስወገድ እንደሆነ ጠቁመዋል። ለኢራን ሕዝብ ባስተላለፉት መልእክት የነጻነታችሁ ሰዓት ደርሷል፣ በእጃችሁ ነው በማለት ሕዝቡ አጋጣሚውን ተጠቅሞ መንግስቱን እንዲገለብጥ ጥሪ አቅርበዋል። የኢራን ጦር መሳሪያውን እንዲያስቀምጥ መልእክት አስተላልፈው ሕዝቡንም እኛ ስራችንን ስንጨርስ መንግስታችሁን ተረከቡ ብለዋል። ፕሬዝዳንቱ በየቦታው ቦምብ ይዘንባል ያሉ ሲሆን ማንም ሊያቆመን አይችልም ብለዋል። የሚፈልጓቸው ሰዎችም የትም ቢደበቁ እንደሚያገኟቸው ገልጸዋል። ሕዝቡ ውጭ ላይ እጅግ አደገኛ በመሆኑ ከቤቱ እንዳይወጣ መክረዋል። ትራምፕ በጄኔቫ ሲደረግ የነበረው የኒውክሌር ድርድር እንዳልተሳካ ገልጸዋል። ስምምነት ላይ ለመድረስ ደጋግመን ሞክረናል፣ ነገር ግን ኢራን ፈቃደኛ አልሆነችም። ከእንግዲህ መታገስ አንችልም ብለዋል። አሁን ዘግየት ብለው በወጡ መረጃዎች ደግሞ የኢራን መንግስታዊ ቴሌቪዥን ጣቢያ እንደዘገበው ኢራን በሀገሪቱ ላይ ለተሰነዘረው ጥቃት ያጸፋ ምላሽ መስጠት ጀምራለች። ወደ እስራኤል በርካታ ሚሳኤሎች ዘንበዋል።
በመላው እስራኤል የአደጋ ማስጠንቀቂያ ደወሎች ወይም ደግሞ ሳይረን እየተሰሙ ነው። የእስራኤል መከላከያ ሰራዊት IDF ዜጎች በአቅራቢያቸው ወደሚገኙ የመከላከያ መጠለያዎች ወይም ቦምብ ሼልተሮች እንዲገቡና አስፈላጊውን ጥንቃቄ እንዲያደርጉ መመሪያ አስተላልፏል። እስራኤል በበኩሏ ከኢራን ሊሰነዘር የሚችልን ስጋት ለመቀነስ በሚል በቴህራንና በተለያዩ የኢራን ከተሞች ላይ ከአሜሪካ ጋር ሆና ጥቃት መፈጸሟን አስታውቃለች። ኢራን በአጸፋ ምላሿ የአሜሪካ የጦር ሰፈሮች ይገኙባቸዋል ባለቻቸው የመካከለኛው ምስራቅ አገራት ላይ የሚሳኤል ድብደባ አካሄዳለች። ከእነዚህም መካከል የተባበሩት አረብ ኤምሬት፣ ጆርዳን፣ ኳታር፣ ባህሬንና ኩዌት ሲሆኑ ከዚሁ ጋር በተያያዘ የተባበሩት አረብ ኤምሬት መከላከያ ሚኒስቴር በርካታ ሚሳኤሎች መክሸፋቸውን ገልጾ በአቡዳቢ አንድ ኤዥያዊ ሰው መሞቱን አስታውቋል። ሰው የሞተው በመኖሪያ መንደር አካባቢ በወደቀ ፍርስራሽ መሆኑን አመላክቶ የንብረት ጉዳት እንዳልደረሰ ገልጿል። ኳታር የአየር መከላከያ ስርዓቷ ሚሳኤሎችን ማክሸፉንና ምንም አይነት የጉዳት ሪፖርት እንዳልደረሰ ገልጻለች። ባህሬን በሚሳኤል ጥቃቱ ምክንያት በዋና ከተማዋ ጭስ ሲወጣ መታየቱ ተዘግቧል። ኩዌትና ዮርዳኖስ ደግሞ የአየር ክልላቸው የገቡ ሚሳኤሎችን መተው መጣላቸውን ገልጸዋል። ክቡራን አድማጭ ተመልካቾቻችን ለአሁን የተሰሙ ዘገባዎች የእስካሁኖቹ ነበሩ። በጉዳዩ ላይ የሚወጡ ተጨማሪ አዳዲስ መረጃዎችን በየሰዓቱ የምናደርሳችሁ መሆኑን እንገልጻለን። አብራችሁን ስለቆያችሁ እናመሰግናለን። ቸር ይግጠመን።